ኢሳ አረታ ወይም ደግሞ ኢሳ ዳንኤል የሚባለው ቲክቶከር ማለት ነው። ያው ሁላችሁም እንደምታውቁት ወደ እስልምና የገባ ወንድማችን ነው። ታዲያ ከሰሞኑ ግን በቅዳሴ አድርጉ ይሄን ቪዲዮ ፖስት አድርጓል። ላሳያችሁ። ታዲያ ይሄንን ቪዲዮ ያዩ በሙሉ በኮሜንት ላይ ምን እየተፈጠረ ነው አስረዳን። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም። እንደዚሁም በጣም የተለያዩ ኮሜንቶችን እያየሁ ነበር። እንደዚሁም ልጁን ደግሞ የማይሆን ነገር እያሉት ነበረ ማለት ነው። ለምን ይሄን ቪዲዮ ፖስት አደረገው ለምንስ እንደዚህ ያለ የሚለውን ደግሞ ዛሬ በደንብ በሰፊው አብራራላችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ይሄንን ቪዲዮ ለሌሎች ሰዎችም በደንብ እንዲዳረስ ቪዲዮን ላይክ እንደዚሁም ከታች ሰብስክራይብ በማድረግ ጀምሩት። ቀጥታ ወደ ቪዲዮው እንገባለን። እንግዲህ ከሰሞኑ ኢሳ አረታ የሚባል ወንድማችን ነበር። በቲክቶክ ሁላችሁም ታውቁታላችሁ ብዬ አስባለሁ። በእስልምና ላይ በደንብ ጠበቃ የሚቆም እስልምና ላይ ብዙ ነገራቶችን የሚሰራ እስልምና ሲነካ ለምን የሚል ተቆርቋሪ የሆነ ልጅ ማለት ነው። ኢሳ ዳንኤል ያው ብዙዎቻችሁ ታውቁታላችሁ። ይሄ ልጅ ወደ እስልምና አሁን በቅርብ ነው የገባው። እስልምናን የተቀላቀለው አሁን በቅርብ ጊዜ ነው ማለት ነው። ታዲያ እስልምናን ከተቀላቀለ በኋላ ወደ እስልምና ሲገባ ማለት ነው ከቤተሰብ በጣም ብዙ ጫናዎች እንዳሉበት ይናገራል። ማለትም ከናቱም ከአባቱ ጀምሮ ማለት ነው ለምን እስልምናን ተቀበልክ ብሎ ከዛ በኋላ ደግሞ ከቤት አባሮት ምናምን አይነት ነገር ነው የልጁ የህይወት ታሪኩ። ሙስሊም በመሆኑ ብቻ ተገድሎ ምናምን የኖረ ልጅ ነው። በጣም ብዙ ጊዜ የተለያዩ ቪዲዮዎችን ገብታችሁ መመልከት ብትችሉ ቪዲዮዎችን ገብታችሁ ማየት ብትችሉ እያለቀሰ ስለናቱ ስለአባቱ ያወራል። ከነዚህ ቪዲዮዎች ውስጥ እስኪ አንዱን ልጋብዛችሁ። እንዳያችሁት እንግዲህ በዚህ መንዙማ አድርጎ ማለት ነው በጣም ስሜታዊ ሆኖ እያለቀሰ ስለ እናትና ስለ አባቱ ይናገራል፣ ያብራራል ማለት ነው። ታዲያ ይህንን ቪዲዮ የሚሰራው ለምንድን ነው ብላችሁ ስጠይቁኝ ብዙውን ጊዜ ኢትዮጵያ ላይ አንድ ሰው ወደ እስልምና ሲመጣ ወደ እስልምና ሲገባ ከቤተሰቦቹ በጣም ከባድ የሆነ ጫና ይደርስበታል። ሙስሊም በመሆኑ ብቻ ወደ እስልምና በመቀላቀሉ ብቻ ከባድ የሆኑ ተጽዕኖ የሚደርስባቸው በጣም ብዙዎች ናቸው። አብዛኞቹ እንደውም ቤት ውስጥ ይታሰራሉ። ካመለጡ እንደሆነ ደግሞ እንገላቸዋለን ተብሎ ይዛትባቸዋል። ይሄን ማድረግ ካልተቻለ ደግሞ ቀጥታ ከቤት የሚያባርሯቸው በጣም ብዙዎች ናቸው። ከቤታቸው ተባረው ሌላ ሀያት ጀምረው ሌላ ኑሮ ጀምረው በጣም እየተጎዱ ቤተሰብ ማግኘት አይችሉም። የእምነት ነፃነት የማይሰጥበት ሀገር ነው ኢትዮጵያ እንደምታውቁት። የፈለጋችሁትን እምነት መከተል አትችሉም። ቤተሰብ ያመጣላችሁን እምነት ባህልና ወግ ብቻ ነው ይዛችሁ ተከትላችሁ እንድትሄዱ የሚፈቀድላችሁ። ከዛ ውጭ ግን የራሳችሁን እምነት የራሳችሁን አመለካከት የራሳችሁን እምነት የብላችሁ ያመጣችሁትን ነገር ይዛችሁ ይሄዳሉ ካላችሁ ከባድ የሆነ ጫና ከባድ የሆነ የሳይኮሎጂ ጉዳት ያደርስባችኋል ማለት ነው። ታዲያ ኢሳ አረታም ይሄንን ሳይኮሎጂካሊ ጉዳትና ከቤተሰብ የመለየት የእናት አባትን ፍቅር ማጣት እንደዚሁም ደግሞ በቤተሰብ ማግኘት ያለበትን ፍቅር ባለማግኘቱ በማዘን ይሄንን ቪዲዮ ፖስት ያደርጋል ማለት ነው በጣም ብዙ ጊዜ። ከዛ በኋላ ደግሞ ዛሬ ወይንም ደግሞ ትላንት ማለት ነው በዚህ ሰሞን በጣም እያነጋገረ ያለ ብዙዎችን ለምን እያስባለና እያስቆጨ ያለ ደግሞ አንድ ቪዲዮ ሰርቷል። ይሄን ቪዲዮ ምንድነው የአባቱንና የወንድሞቹን ፎቶ ማለት ነው በአንድ አድርጎ በኦርቶዶክሳውያን መዝሙር አድርጎ ቪዲዮ ፖስት አድርጓል። ቪዲዮውን ላሳያችሁ። እንዳያችሁት እንግዲህ በመዝሙር አድርጎ የተሰበረ የተጎዳ የሚል መዝሙር አድርጎ ማለት ነው ቪዲዮን ፖስት ያደርገዋል ማለት ነው። ታዲያ ይሄን ቪዲዮ ቲክቶክ ላይ ፖስት ካደረገ በኋላ በጣም ብዙ ሰዎች ኮሜንት ላይ የገቡ ለሚስትህ ነው ማዝነው ምንድነው አስረዱኝ አልገባኝም፣ ክርስቲያን ሆኖ ወይ ኦርቶዶክስ ሆኖ ወይ እምነት ቀየረ ወይ በጣም ብዙ ኮሜንቶች እየተጻፉ ነው። በጣም ብዙ ማለት ነው ከብዙም ብዙ
ነገር ግን ሰው ማስተዋል ያለቃተው ወይም ደግሞ ማየት ያቃተው ከታች የተጻፈውን ጽሁፍ ነው ማለት ነው። ከታች ወይም ደግሞ ከቪዲዮ በስር የጻፈውን በደንብ ሰፋ አድርጋችሁ ማንበብ ብትችሉ አልহামዱሊላህ እኔ ሁሌም ሙስሊም ነኝ ከእስልምና ወዴትም አልሄድም ጠብቆ ያኖረኝ አላህ Subhanahu Wa Ta'ala ነው የሚል መልእክት ያለው ኮሜንት ወይም ደግሞ ሐሳብ ጽፎበታል ማለት ነው ቪዲዮ ላይ። ታዲያ ከታች የተጻፈው ማንበብ ያልቻሉ ሰዎች ናቸው እንግዲህ ከእስልምና ወጣ እስልምናን ለቀቀ እንደዚሁም የተለያዩ ወሬዎችን እያሰሩ ያሉት ማለት ነው። ይሄ እንደዚህ ብሎ ሊፖስትበት የቻለው ምክንያት ወይም ደግሞ እንደዚህ ብሎ ፖስት ያደረገበት ለራሱ ያለውን ስሜት ለመግለጽ ከቤተሰቦቹ እናንተ ብታባሩኝ እናንተ ከቤት ብታስወጡኝ አላህ ግን እኔን ጠበቀኝ አላህ ግን ከወደኩበት አነሳኝ ወይም ደግሞ አላህ Subhanahu Wa Ta'ala ጠብቆ አቆየኝ ደገፈኝ ማለትን እንጂ ከዛ ውጭ ግን እስልምናን ለቀቅ ያለው ማለት አይደለም ማለት ነው። ቪዲዮ ላይ ያለውም አይ ቲንክ አንዱ ፎቶ የአባቱ አንዱ ፎቶ ደግሞ የወንድሙ ነው የመሰለኝ ማለት ነው። እርግጠኛ ሆነ አላውቅም። ነገር ግን ይሄን ፖስት አደረገ ማለት እንደዛ ማለት አይደለም። በደንብ አንብባችሁ በደንብ አይታችሁ በደንብ ተረታችሁ መፍረድም መውቀስም ያስፈልጋል ማለት ነው። አንድ ሰው ከእስልምና ወጣ ለማለት እንደዚህ ሆነ ለማለት ባንቸኩል አሪፍ ነው። እንደዚሁም ብዙን ጊዜ ስታው እስልምና ላይ ከኖሩ ሰዎች በእስልምና ላይ ከቆዩ ሰዎችና እስልምናውን በደንብ ሲያድጉ ጀምሮ ከሚያውቁት ሰዎች ይልቅ አዲስ የሰለሙ ሰዎች ወይም ደግሞ አዲስ ወደ እስልምና የገቡ ሰዎች ስለ እስልምና በደንብ ያውቃሉ ወይም ደግሞ ለእስልምናቸው በጣም ይለፋሉ በጣም ሲሞክሩ ሲጥሩ ሲለፉ ታያቸዋላችሁ ለእስልምናቸው። ኢሳራታም ከነሱ አንዱ ነው። እስልምና ላይ በጣም የሚለፋ በጣም የሚደክም ወይንም ደግሞ በሌላ አገላለጽ ከነባር ሙስሊሙ በላይ እየደከመ ያለ ልጅ ነው። በተለያዩ የገጠር ቦታዎች እየዞረ ቁርአንን ያከፋፍላል ምስኪኖችን ይጠይቃል እንደዚህም የተለያዩ ኸይር ስራዎችን ይሰራል። እስኪ ከሰራቸው ስራዎች ውስጥ አንዱን ልጋብዛችሁ። አላሁ አክበር ማቲንክ ያከጅሩን ክርስቲያና አና ብቻ ነው ሙስሊም የዛሬ ጉዞችን ሄድ ይመስል ነበር። ይሄ እንግዲህ ከአዲስ አበባ ወጥተው የሰሩት ስራ ነው ክፍለ ሀገር ላይ ማለት ነው። የት ሀገር እንደሆነ አላወኩም ሀገሩ ነገር ግን ከአዲስ አበባ ውጭ ማለት ነው። ይሄ ሙሐመድ የኛ ፀሐይ ፍጹም የለውም መሳይ ሙሐባው ደርሶ ገዳይ ብርቱ ነው ሙሒቡ ላይ ሙሐመድ የኛ ፀሐይ ፍጹም የለውም መሳይ مجانا هداما الرأني وليهم تولو رب حاسد رب الراحة أبو كيسي كجن اللي رب الراحة أبو اللي كيست مشروع دلقان كان اللي إيغانا قتني ربك ولسان حاتاسسو من فم جنة يا قرار عاجم مسكنا تابت ما مرة يا قتلو قنبا وركم ما فرا يا وتت يمار منزنا وسرا ممشة عيسى كينا جدي ومن كدركا أبوتو كان سورة أرغتي كون كان سورة أرغتي ربي جزاء سالي هادي أبو أدي سنوات تسيفتني جزاء تسن جنة آتات لكاس اندهم يجرقال محبة ميزان سدفا dabalataan hadiyaa wayii qaba isin afranii du'aa sirriitti naa gootan jechuudha. Du'aa nama barbaachisa. Maatiin kiyya akka jiruun kiristaana ana bichaadha musliim. Obboleewwan kiyya akka jiruun kiristiyaan. Ani garuu nama 150 islaamsiseera akka kiyyan. Nama 150 islaamsiseera. Garuu haadha fi abbaa kiyya zarii kiyya dadhabee mana keessayyuu du'aa akka naa gootan isaanitti. Inshaallah. ሁልጊዜ ሮሮ ሁልጊዜ ናፍቆት እንዲረጋል ለአንድ እንኳን ባይሆት በእንባ ተተክቶ ዓይኔን አሞኛል ዓይኔ ማረፊያ ይሻለኛል የአላህን አማና እዚህ አድርሰናል። ባይዘዌ ብዙ ጥረት ሄደናል። ብዙ ከተማ አይደለም እኔ እንደዚህ አይነት እንትን መልቻ አላውቅም። የመጀመሪያ ነውና ገና እንጓዛለን ኢንሻአላህ። አሁንም ማሳያችሁ ነገር ይኖራል። ካም በእንባ ተተክቶ ዓይኔን አሞኛል
እንዳያችሁት እንግዲህ የተለያዩ ገጠራማ ቦታዎች ሳይቀር እየገቡ የተለያዩ ከባድ የሚባሉ ቦታዎች እየሄዱ ማለት ነው ቁርአንን የሚያከፋፍሉ ኸይር ስራ እየሰሩ ያሉ ምርጥ ልጆች ናቸው ማለት ነው። ስለዚህ እንደዚህ ያሉ ሰዎችን ከእስልምና ወጥተዋል እነዚህ ሆነዋል ብሎ ለመፍረድ ምንም መቸኮል አያስፈልግም። በመዝሙር ኤዲት አድርጎ ፖስት ማድረግ ይቻላል አይቻልም እሱ የኡስታዞች ፈትዋ የሚሰጡበት ጉዳይ ነው። ይቻላል አይቻልም የሚለው በኡስታዞች እና ያለን ከዛ ውጪ ግን እስልምና ላይ ያሉ ሰዎች አዲስ የገቡ ሰዎች በጣም ብዙ ጊዜ ሳይኮሎጂካሊ ሜንታሊ በጣም ብዙ ይጎዳቸዋል ማለት ነው። ምክንያቱም ከቤተሰብ ተገለው ነው የሚኖሩ ምንም ነገር ማድረግ አይችሉም ማለት ነው። ነገር ግን በመንፈስ ደግሞ ከማንም በላይ ጠንካራ የሆኑ ማንም ሊበግራቸው የማይችሉ ከማንም በላይ ጥሩ የሆነ አስተሳሰብና ፈጣን የሆኑ ሰዎች ናቸው ማለት ነው። ስለዚህ ኢሳ ረታም ከነሱ ውስጥ አንዱ ነው። ስለዚህ ኢሳ ረታ አሁንም እስልምና ውስጥ ነው ያለው ማለት ነው። እስልምናውን በፍጹም አልለቀቀም ወይንም ደግሞ እስልምና ላይ ነው ያለው ማለት ነው። ብዙ ጊዜ አልহামዱሊላህ የሚሉ ቪዲዮዎችን ያመሰገነ አላህ ባይኖር ሊኖር ጌታዬ ባይኖር ኖሮ ማን ይረዳኝ ነበር የሚል ቪዲዮዎችንም ይፖስታል ብዙ ጊዜ። ሙስሊም ነኝ እኔ እዚች ዓለምም የጀነት ሰሜ አላህን ክጄ አይበላሽም ሁለት ዓለሜ የፈጠረኝ ነው ቁርአን የሰጠኝ ስም ያወጣልኝ ማነው ደፋር ሰው ካላህ የበለጠ ለኔ ማውቅልኝ የእስልምናውን ዋና ፈጣሪ አላህን ንቄ በራሴ ተረት አልበርዘውም ስራት ለቅቄ ሙስሊም ነኝ። እንዳያችሁት ነው እንግዲህ እንደዚህ ያሉትን ሙስሊሞችን ከእስልምና ትወጣላችሁ ብላችሁ ኮሜንት የምትጽፉ ሰዎች በጣም ታሳዝናላችሁ፣ በጣም ታሳፍራላችሁ። ይሄ ቪዲዮ ደግሞ ሲወዛገቡ ለነበሩ ግራ ለገባቸው በሙሉ እንዲደርስ በቻላችሁት አቅም ሼር፣ ኮፒ ሊንክ በማድረግ አግዙ። እንደዚህም ቪዲዮን ላይክ በማድረግ ዩቲዩባችንንም ደግሞ ሰብስክራይብ በማድረግ ከጎናችን ሁኑ። በደንብ ቪዲዮን ለሁሉም እንዲዳረስ በቻላችሁት አቅም አግዙን። ስለ እስልምናችን በደንብ ስለ ልጅም ስም ማጥፋት በደንብ የሚያጠራ ቪዲዮ ስለሆነ ማለት ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።